ከኔ ግዛኝ ነበር የሷ ቲማቲምና ሽንኩርት ወንዝ ይላል የምታጠው በጣም አቤባ የሆነ ወሽ አለበት ወማለበት ይያልኩት ቲማቲምና አንድ ሽንኩርት ስገዛኝ ከነ ሰራተኛው ነው ሲጀመር እንደዛ አይነት ቲማቲም አለ እንዴ ሲጀመር ከነ ሰራተኛው ነው የምሸጥልህ እሺ ዘይቶኒ ነው ጋሺ የኔ ግን አያት ዘይቶኒ አፕል መሰለሽ ቲማቲም ነው ለልጅው መሰለሽ እኔ አላቀሽም እንዴ ይኸውልህ መሳበልታ ወንዝ ነው የምትጠጣው ማጠቢያ እንኳን የላትም ማጠቢያ ፊቷ እንደዚህ የቆሸሸ ቲማቲምና ሽንኩርት ደግሞ እንዴት በክት እንደሚሆን እሰውት እቺ ችግርሽ ምንድነው ከኔ ፊቷ እንደዚህ የቆሸሸ አልቻልኩም ደም ምንድነው የምናባሽ አፈርቤ ደም ምንድነው የምትገዙት ዝም ብላችሁ ነገሩኝ የምትገዙት እኔ እኮ ቃሪያ ፈልጌ ነው ቃሪያ ስሜንጂ ሁለቱም ማለት ነው ገዛኔ እና አንቺ ክፉ ደግ መነጋገር አለበት ተነሽ አንተ ግን ቆማጣ ነሽ ተነሽ እኔን ስሚኝ ተነሽ አይደለም ቆይ ቢስተም ብላት ምንድነው አረ ይችላሉ ሁለቱም አንድ ማንንም አይችላቸውም ጋይስ እሺ ቀጣይ ይሄው እንደለመደበት ቆመ እኮ መኪናው በእናትህ የምታውቀው መካኒክ ካለ ላክልኝ እስቲ መጥቻለሁ ምን ሆነ ነው የቆመብህ አንተ ባለፈው ቤቴን ይሰራልኝ አናጽ አይደለ እንዴ አዎ ምን ነው እንዴ እኔ እኮ መካኒክ ነው የጠራሁት እና እኔ እኮ የወለት ሙያ ባለቤት ነኝ መኪና ለብቼ ፈትቼ ምናምን እገጣጠማለሁ እርግጠኛ ነህ ከፈለክ ሁለት ሰዎችን መጠየቅ ትችላለህ የምን ሄራ መጠየቅ ትችላለህ እኔ የምልህ እየሄደ ነው የቆመብህ ወይስ ከቆመ አይነሳም ምን ይንተባተፋል አሰርቼውም ያው ነው ይንተባተፋል አሁን በቃ ምን ታረጋለህ መሰለህ መዶሻና መስፈር ተቀበለኛል ምን ሊያረግልህ ይቅርታ መፍቻ ቀበለኝ ችግሩ ምን መሰለህ መኪናው ይዋልላል እንደዚህ የሚዋልል ነገር አለውና ቀጠና ያለ እንጨትና መጣና ከጥግ እስከ ጥግ በ12 ቁጥር ሚስማር ሰጥ ናቲ እሺ ግራ ገባው ታውቃለህ እንዴ እውነት ግን የሆነ ካለሙያችሁ ገብታችሁ እንደዚህ እንትን የምትሉ ሰዎች በጣም ብዙ አለ በነገራችን ላይ እንደዚህ እሺ ቀጣይ that is different in Kenya that is not in Ethiopia. Yeah, Kenya is civilized more than Ethiopia. How? By administration. Ethiopian politics is idiots. Hey. Yeah, it's so idiot. I don't know. The government is so many. He work. Everything is a bad situation. Even if you don't work your religion, you can talk speech freely in politica. You cannot talk anything is easily. When I go to a prison, everything is when you talk even a TikTok. Every TikTok person go to prison. Ethiopia. Yeah, go to prison by this ቀጣይ አንተ ነው ጀለት ኩርቴን ገዝቻለሁ እንዴ እንድትፈት ከየት ነው ያመጣው ጋይስ እግዚአብሔር እንዴ እንጠብቃለን ፍቅር ሲዝም ሰሞኑን አንቺም ፕሪዝን ውስጥ እንደምትገቢ እንጠብቃለን እሺ ቀጣይ የኢትዮጵያ እናቶች የኔው ጎል ሴት ጋር እቃጠብ ሴት ጋር ምን እያረክ ነው እዚህ ሸቆሮ ባሪያ ጋር ምን እያረክ ነው ሸቆሮ ምንድን እያረክ ነው እቃጠብ አላልኩህም ወይ አንቺ ምንድነው እኮ አንድ ፍሬሽ አንተ እናቴ ዱባይ ነው የምትኖር አላልከኝ የምን ዱባይ ነው የኔ ሀገር ዱር ቤቴ ነው መኪናስ የለህም የመኪና ጎማ አለው ሱቅ ስልከው ምናምን እሱን እየነዳ ምናምን ነው እቃ ጎረቤት ቡና ጥራ ምናምን ስለው እሱን እየነዳ ነው የሚሄድ ገላ አላጥብ ውሃ ሙቆል ሳሙና ግዛ ብዬው እኮ ነው የመጣው ወይ ሲታይ ትልቅ ሰው ምናምን ይመስላል እኮ በጣም አንድ ፍሬ ገና አልተገረዘም እኮ ገላው ቅርጭጭቱን እኮ እኔ ማስለቀቅለት እናቱ ግርግዳ ለግርግዳ አንቺ እኮ 62 ዓመትሽ እኮ ነው ከዚህ ከአንድ ፍሬ ጋር ምን እያረግሽ ጉጥተኛንተ ቤቢቶ ሄዶ ወደ ቤት እቃውን ጠብ እንዴ እሺ ቀጣይ የዘንድሮ ልመና መኪና እየረጣልቃ አይገባም ምን አይነት ጊዮርጊስ አባ እግዚአብሔር ይስጥልኝ ማለት ራሱ ከባድ የሆነበት ዘመን ምንድነው እንደም እቺ ነው አይበቃ በሰለጠነ ዘመን 10 ብር እንዴ እንዴት ብደፍረኝ ማለት ጭራሽ በሰጠ ቆይ በሰጠ ዱላ ኧረ ተው ጎበዝ ኧረ ተው ቀጣይ ለኔቢጤዎች እኮ ያሰብን አሁን አንተ 10 ብር እንደዚህ የተማታክ እኔ አንድ ብርም እኮ መስጠት መብቴ እኮ ነው አሳዝነከኝ ጭራሽ ዱላም አለው እሺ ቀጣይ ዶክተር ልጁን ሲቆጣ ትምህርት ቤት ክፍያ ለመክፈል ብዬ አይደለ እንዴ የስንቱን ሰው ቂጥ በመርፌ ሞገው ለምንድን ነው አርፈህ ማትማር ለምንድን ነው አንተ በረበሽክ ቁጥር እኔ አጣዳፊ ተቅማጥ እንደያዘው ሰው መመላለሰው ትምህርት ቤት አጣዳፊ ተቅማጥ አጠቅልሎ ወደዛ ኮሮና መሰልክም ከዚህ በላይ ምን ይሁን አሁን አንተ እኔ ስፐርም ነህ መልስልኝ ስፐርም ነህ ለነገሩ ይመልኝ ምን ነው እናት ያኔ ኮንዶም እንጠቀም ስትለኝ እሺ ባልኳት ኖሮ አንተ ምን አለብህ ከኮንዶም አመለጥክ ያልጋ ስተት እንዴ አልገባኝም
እናትህ እዚህ ምን አገባቸው? በስተት ነው ያለው። እሺ ቀጣይ ቆሻሻ አውጡ እያሉ ነው። እስኪ ታቢ ናስቲ ቆሻሻ አውጡ እያሉ ነው። እስኪ ቆሻሻውን እንዴ እኔ ብቻ ነኝ እንዴ እዚህ ቤት ልጅ ሌሎቹን አታውቂም እንዴ? ማየ ደግሞ እንዴ እኔ ነኝ እንዴ እየበለስክ ነው? ምንድን ነው ሁሌ ቆሻሻ ነው ማለት? ኧረ ብረዛ ታረኛው መረጃ ብቻ ነኝ እንደዚህ ቤት ልጅ አዲ አንቺ ምን አስበሽ ነው? አንቺ ራሱ እድለኛ እኮ ነሽ። እኔ መሰለ ልጅ ቆሻሻ እየለቀምሽ ሶሪ፣ ግን ንቀት አይደለም ባይዘው ግን እሺ፣ ወደ ቀጣይ አሁን የሆነ ነገር ብላ አሁን እናንተ የሆነ ነገር ነው የምትሉኝ። እሺ የት እንሽና? ሶሪ ሰላም ነው እንዴ? ሰላም ነው አባ። እዚህ አካባቢ ሽንት ቤት የት ነው ያለው? ምን የውሃ ሽንት ነው? የውሃ እኔ ጠላን የጠጣው የጠላ ሽንት ነው የኔ ያረቂ ሽንት ነው። አቷሽ እሱ ጠጅ ነው የጠጣው የጠጅ ሽንት ነው እሱ። አረቂ ነው አትስሙ። እየቀለዳችሁብኝ ነው? አረ እየቀለድን አይደለም። አንተ እኮ ነው የምትቀልድብን። ሲጀመር ምን አገባ? ስራ ቦታ እንጠጣ፣ ጠላን ጠጣ፣ አረቂን ጠጣ፣ መርዝስ ብንጠጣ ምን አገባሽ? ሽንት ቤቱን ማታሳይ ለምን መጣችሁ? ጠየቃችሁ መጀመሪያ በሰሰራ መቀለዳችሁ ነው። ኦኬ ዛሊንሽ አዛሊን ና ዛል እመታችኋለሁ እየነገርኳችሁ እዛች ጋር መሽናት ይቻላል። ሽንት ቤት ላይ ጠየቀ ምን ችግር አለ? አትወጣጠርብኝ አንተ። ጠብ እንጂ የለውም ድንጋይ አቃብለኝና አለኝ እንዳትሳሳታል። ማነሽ አቀብኝ ነይ ና እሺ ቀጣይ ግንብ ጥብስ እና ጣጣው ይሄንን ማትከሻ አውቃለሁ። ፈልገው ነው ምንድን እንዴ? እማማ ዝናሽ እንዴት ነው? ሰላም በሉ ምንድን ነው? አረ እናቴ ትሙት እንደሚያስቡት አይደለም። አይናውስ ነው አልኩ አዋራ ገብቶ እንጂ ምንም እንደዚህ አይነት ነገር አይኑ ያለው ከንፈሯ ላይ ነው እንዴ? ትንፋሽ አጣራትና እየሰጧት ነበር። እንትን አይደለም እንደሚያስቡት። እኔ እንደዚህ አይነት ብልግና አልሰራማ እንዴ እኔ በቀሉ ልጅ። ኧረ ተውማ እማ እንደዚህ አይነት ነገር አይደረግማ፣ አይሆንማ። እንዳይናገር እኮ ገባኝ። አዎ ገባኝ። ግን የፈለጉትን አደርጋለሁ እማ። ምን ታሽራጊያለሽ አንቺ? ምን እቺ ወስፋታ ማሮጊት ነች እቺ ተናገሪያ እንዴ? ምንድነው? እኔ ስሜት እኮ አለኝ እኮ የፈለኩትን አደርጋለሁ። እንዴት ያለሽ እንዴ? ሂጂ ተናገሪ። የወሬ ጥማትኛ እንደውም አውልቄ እዚህ ጋር አሳይሻለሁ። ሳስጠላም ካለሽ ቃበጥኩ አለች። አንቺን ቀጥልኛ። ኡፍ ፈታ አድርጋችሁኛል። ውድና የተከበራችሁ የቶሚሻ ቤተሰቦች በዛሬው ቪዲዮ ዘና ፈታ እንዳላችሁ አልጠራጠርም። ይሄን ቤተሰብ ካልተቀላቀላችሁ ይሄን ቤተሰብ ተቀላቀሉ። ኑ አብረን እንሳቅላችኋለሁ። ቶሚሻ ነኝ። ይመቻችሁ።